ሰላም ቤተሰብ እንዴት ናችሁ? ናዩ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ሰው ችግር ውስጥ በገባ ሰዓት፣ በወደቀ ሰዓት ከጎን መሆን የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለይበት እና ይህን ያህል ሰው ይወደኛል፣ ይህን ያህል ሰው ለእኔ ይጨነቃል ያስባል ብዬ አስቤ አላውቅም። እግዚአብሔር መልካም ነው። እግዚአብሔር ይመስገን። አልጠላሁትም ማለት ማየት ጥሩ ነው። ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽ እና በጣም ሰው አይችበታለሁ። ይህንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁ እና ሲፈትናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ በብዙ ነገር ባርኮኛል፣ በብዙ ነገር አድሎኛል እና እግዚአብሔር ይመስገን። አላማረረው ሁላችሁም ከጎኔ ለነበራችሁ ሰዎች በጣም ነው የማመሰግነው። ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ፣ እንገናኛለን ላይቭ ላይ። አመሰግናለሁ። በጣም ወዳችኋለሁ። እኔ በአንበሳው ጫማ ልግባ እንዴ? እናንተ በዛሉ እንዴ? ዳቡሬ ደፈሪ ደፈሪ አራረ ደረደሩ ያባት እኔ ትላልቅ ሰው ጋር እጫወት ደራደሩ እንዴ? ከአንቺ በላይ ትልቅ ሰው አለ እንዴ? አንቺ ደግሞ ማንቸስተር ዩናይትድ እኔ ትልቅ ያልኩ እኮ እኔ በእንትኑ ነው በላይቭ ጌሙ ነው ያልኩ። በላይቭ ጌም ትልቅ አይደለሽ እንዴ? የቀጠሮ ጌም አለሽ እኮ አልኩ ከስቴም ጋር እንደንደው ኧረ እንዴ የቀጠሮ ጌም አረ ለምንድን ነው የሚቀረው እንዴ? ለምንድን ነው የሚቀረው? እኔ እኮ ወሪድ እኮ እዛ እኮ ብራንች እኔ ከአንቺ ጎን ነኝ። ታውቁኝ ለምንድን ነው የሚቀረው? ከኔ አንድ አንበሳ ሚኒመም ጠብቂ፣ ከበዛ እስከ 5 አንበሳ። በጣም ያስቅ የጌምሽ ጊዜ ትልቁ አካውንቴ ከተከፈተ 5 አንበሳ፣ ይሄኛው አካውንት ከሆነ አንድ አንበሳ። ጋይስ ቋት ሱቢሂ መስገጃ እንጂ መስጊድ እዚህ ቦሌ ሚካኤል ያለው ሰገድ ነው ማድረግ ይከፈታል። እናቴ ተውል ይከፈታል። ዝም ብለሽ ተብጆ አልታውሽም ጣልቃሉ። እሺ ራሽ 5 አንበሳ ላኪልኝ በሏት። ያልተነቃበት አስመስ ከቅርብ ያለ ሰው ነው ጠላቴ። ድሮ ባክራት ላኪልኝ ፎቶታ ሲያስጠላ በሚል ብሎክ ካላደረኩ ሰላም አላገኝም። ኢቲናስ ላኩልኝ በሏት ጋይስ። አረብነት አትላስ ላኩልኝ። ኢቲናስ ላኩልኝ በሏት ጋይስ። እኔ ሰላም ካሉ ሰላጫቱ ሁሌ እኔን ከላይ ባስደብሮ ማስወጣት ነው የሚፈልገው። ላይቭ ላይ እንዲደብረኝ ጋይስ ዩቲን ላኩልኝ በሏት። ናዩ የኔ ፍቅር ሱስ ሆነሽብኛል። አንቺን ያገኘሁለት ህይወት ሰምሮልኛል። አሁን የግሌ ነሽ ማን ይነካብኛል? አትራቂኝ ከጎኔ ሳጣሽ ይከፋኛል። ወይኔ ፍስስ ያልኩት ሰውነቴ ጋይስ ሰውነቴ ማለት ነው። ሰውነቴ በቃ እንዳለ ላይክ የተኛውበት ነው መሰለኝ ሆስፒታል። ላይክ ስነካው ራሱ ያመኛል። እንደዚህ እንደ ስትራፖ ምናምን እንደ ቁስል ማለት ነው ያመኝ እና ብርድ መጥቶኛል እና እንትን ስቲም ምናምን ብገባ ኖርማል ነው። ከዛ ማሳጅ ባረግ ድጌ ብርድ አይበስብኝም። ራስን ጠብቅ የኔ እናት። ያበደ ነው። እሺ ያበደ ከሆነ አያሳስብም። በቃ አረ እንደዛ አይደለም። ይሻይ እኔ አሁን ላይ ኢነርጂ የለኝም ነፍስ ስራ አለብኝ የኔ እናት። ደግሞ ኢነርጂ
ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ሆቴል ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ ስልኩ ላይስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። አለኩ አልወጣም። አይ እናቴ ጥሩ ነው። ምንድነው? በእናትህ ውጣ በሉት። እግዚአብሔርን ለምሮ የማይሰጠን ሂዱና ማርያምን አስጨንቁ። አትጩ እስቲ እንዴ። እሺ እሺ እሺ። ጆን ዳንኤል ገባልኝ። ጆን ዳንኤል ይቅርታ፣ ጆን ዳንኤል ደገፍ በል ሲደደክነ ደገፍ በል። ኖ ፕሮብሌም ኖ ፕሮብሌም ኖ ፕሮብሌም። ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ። እሺ አሁን እኔ ዛሬ የሚችለኝ ጠፍቷል። ቲክቶክ ላይ እየዞርኩ ቤቢሊዮን ሁሉንም እየበላሁ እግዚአብሔርን አልሰጥም እያለ ነው። ለምንድን ነው የማይሰጠው? እግዚአብሔርን ይጀብራል በጣም። ቆይ እንውጣለን። አይ ስንት ነው ያለብን እያለ ነው። አይ ይዞት ሊመጣ ነው። አይ አይ እንትን ነው ታወተን እያያለን እንዴ ዱጣላችሁ እንዴ? ይኸውልሽ ስንት ጌም ነው ያሸነፈኝ ብሎ ሞስቴንት ብሎ 38 10 ሺህ እኮ ይበላል። ጉድ ቶታላችሁ። አይ ቆይ እንትን ይሄ 2 ቤቢ ላይውን በልተን ልንቀበለው ነው ካሞራው። ለዛ ነው ኪንግ ማይ ብራዘር ናሂዬ ሂጂበት ናሂዬ የኬደበት። እሺ ቆይ ወይ